ሰላም ጤና ይስጥልኝ ተመልካቾቻችን፣ እንዴት ሰነበታችሁ? ሳምንታችሁ ውብ እንደነበረ ተስፋ እናደርጋለን። አሁን የምንገኘው ከአንዲት ታታሪ ባለጓሮ ደጅ ነው። እኛ ወደ ውስጥ ዘልቀን ልምዷን ለመቅሰም እናንተም ከኛ ጋር ብትቆዩ ታተርፋላችሁ። አብራችሁ ቆዩ። ሰላም እንደምን አለሽ? እንኳን ደህና መጣሽ። እንኳን ደህና ቆየሽ። ሰላም ምን እየሰራሽ ነው? ዋው ጠዋቱ ደስ ይላል። ደግሞ ለስራ ክለል ስለሆነ እኛ ስራ ሳይሞታለን እንደዚህ ባህርግ ነው መንጠልጠል ይወዳል። ፍሬው ይሄ ነው። ቅጠሉ እንደ ጎመን ይበላል። በጣም ደጋ የሆነው ደግሞ ሰላጣ ይሆናል። በጣም ጠቃሚ ምግብ ነው። ምንም የሚባል ነገር የለም። ይሄ ወይን ነው። ቅጠሉና ከለምኩነት ካለን ፍሬው እስከሚደርስ ለረጅም ጊዜ ተቆጥሯል ነበር። አሁን እሱን ተክለለን ተገለጫ ደግሞ ፔፒኖ ይባላል። በጥሬው ይበላል። ለፒዛ ለፓስታ ምናምን ማባረጫ ላይ እንደጌጥ ይሆናል። ጁስም ይሆናል። ጁስ ስታደርጊው ልክ እንደ አብሽ ነው የሚሆነው። በጣም ጤንነት የሚጠቅም ጥሩ ፍሬ ነው። እንዳየሁት ግን ቤትሽ በደንብ ተፈጥሮን አገናዝቦና ታስቦበት ነው የተሰራው። እንግዲህ መሀንዲሶቻችን እንደዚህ አይነት ተፈጥሮን ያገናዘበና ግሪንን ያማከለ የቤት ዲዛይኖችን ትንሽ ቦታ ነው እንዳየሁት፣ ትንሽ ካሬ ላይ ያረፈ ቦታ ነው፣ ግን ብዙ የጓሮ አትክልቶችን አቀናሽበታል። እውነት ነው። አሁን ያሉ ባለሙያዎች በእንደዚህ አይነት ነገር ቢያደርጉ አንድ ሁለት ደግሞ እየተሰራለትም ነዋሪውም የዚህ አትክልት ፍቅር ቢኖረው አንደኛ በቀላል ነገር ምግብ ከትንሽ መሬት ላይ ማውጣት ይቻላል። ሁለተኛ ለአይን ደግሞ ተስፋ ነው። ደስ ይላል። አትክልት ማየት ደስ ይላል፣ ያለመልማል። አሁን እዚህ ውስጥ እንደምታየው ከ10 በላይ ፍሬዎች አሉ። ነው አለ ታዮት ያለ ወይን አለ፣ እዚህ ጋር ፓፓያ አለ፣ አፕሎች አሉ፣ ትርንጎ አለ፣ ቡና አለ፣ ታማሪሎ አለ። ገና ባያፈሩም ካዝሚርና ማንጎም አለ፣ አውጥ አለ፣ ጤና አዳም አለ፣ ላውሮ አለ። በጣም ወደው ቅመም እንግዲህ አናናስም ይኸው እየሞከርን ነው። እዛ ጋር በውሃ ውስጥ ስር ያወጣ ተክለን በሆነና እየጠበቅ ነው። እቺ እንግዲህ ሁለት በአንድ ነው የምትሆን። ሁለት በአንድ የምትሆን ነች በግምት በአራት ይመስለኛል። 3 በ4 ሆናች። በዚህ መሬት ላይ ምን ያህል አይነት ተክሎች ነው ያሉት? ከ10 በላይ እንደነገርኩሽ በጣም ብዙ አይነት ፍሬዎች ናቸው ያሉት። ሰላጣና ቆስጣ የምናደርግ ነበር፣ ግን ጥላ በጣም ስላላቸው እንደሱ አይነት ተክሎችን አልሆነልኝም። ግን በእቃ ላይ እያደረግኩ ነው። በነገራችን ላይ እዚህ ጋር ከ10 በላይ ተክሎችን አብቅለሽ እያየሁኝ ነው። እና ገበሬ ነሽ እንዴ? ተክሎችንም ለማብቀል ስለነሱ ማወቅ ይጠይቃል ብዬ ያስባለሁ። እና እንዴት ነው አንቺ ግብርና ባለሙያ ነሽ ወይ? የግብርና ባለሙያ አይደለሁም፣ ግን ፍቅሩ አለኝ። ከልጅነት ጀምሮ ያደግኩት አትክልት ውስጥ ስለሆነ በጣም ፍቅር አለኝ። የሀገሬ ገበሬ እኮ ፕሮፌሽናል አይደለም ማለት ሙያው መተዳደሪያው ስለሆነ፣ ግን ከብዙ ፕሮፌሽናሎች የበለጠ ጥልቅ እውቀት አለው እና ግብርና በጣም ደስ የሚል ስራ ነው። ተፈጥሮን ማድነቅ፣ ከተፈጥሮ ጋር መነካካት ከልጅነት ጀምሮ ልምምድ ያደረኩት ስለሆነ እንደዚህ የራሴ ቤት ሲኖረኝ ውስጥ ለ30 ዓመት ኪራይ ስንከራተት የሚኖርኩት ልክ የራሴ ነገር ሲኖረኝ በቃ ያንን ህልሜን እውን ለማድረግ ነው የጀመርኩት። ደግሞ በዚህ ዘመን በጣም ጥሩ ነገር አለ። ያው ለእውቀት ሁሉም ሰው ቅርብ ነው። ፍላጎቱ ካለ ውስጥ ያለሽ ፍቅሩ ካለሽ ያንን ነገር በማየት በመስራት እንደዚህ አይነት ሙያ ከሚወዱ ሰዎች ጋር አብሮ በመሆን ከነሱ እውቀት በማግኘት ችግኝ ከነሱ ጋር በመለዋወጥ ያንን የውስጥ ፍላጎትሽን ታደርጊያለሽ። እኔም እንደዛ ነው እንጂ ፕሮፌሽናሊ ምሩቅ አይደለሁም። ምንድነው እስቲ ያሳይ። ይሄ ድንች ነው።
ድንች ነው። የጓሮ ማህበረሰብ ላይ አድሚናችን አንድ ጊዜ ነግሮን ነበር። እንደዚህ አፈር ትንሽ ተደርጎ ድንች ተዘርቶ ልክ መብቀል ሲጀምርና ማደግ ሲጀምር አፈር እየጨመርን ያው ስቲሙ ላይ እንትኑ ድንቹ ያፈራል ማለት ነው። እና እኔም በጣም በግብርና ነገር መመራመር ስለምወድ ኢሚዲየትሊ ለምን አልሞክረውም ብዬ እንደውም ድፍን አይደለም ድንች ቆራርጬ ነው የተከልኩት። ይኸው እንደምታዩ መብቀል ጀምሯል። ትንሽ ከፍ ሲል አፈር አደርጋለሁ። ያ ከፍ ሲል ይሄ ማዳበሪያውን እየዘረጋው እስከሚሞላ ድረስ አደርጋለሁ። ውጤቱን እንግዲህ አብረን እናያለን ማለት ነው። ምርምር እያደረግሽ ነው ማለት ነው። የሰማሁትን ነገር ኢሚዲየትሊ ነው አክሽን ወስደው። እሺ፣ እዛ ጋር በጣም የሚያምር ፍሬ የክሪስማስ ሁላ ነው የሚመስለው። የሚያምር ፍሬ አለ። ምንድን ነው? ቶማሪሎ ወይ ትሪ ይባላል። በጣም ጣፋጭ፣ በጣም የሚጠቅም ውስጥን የሚያጥብ ቴስቱን በጣም ቆንጆ ጃም ይሆናል። በጁስ ይበላል፣ በሰላጣ ጋር ይበላል። እንደገና መሀል ለመሀል ወገቡን ስትከፊው የሆነ የኩላሊት ቅርጽ ነው የሚያወጣው በኋላ ውስጡ እና ኩላሊትን እንደሚያጽዳ ነው የምትለያየው። ትርንጎ ዛፍ ሲባል እዚህ ትርንጎቹሽም አፍርተው እያየሁ ነው እና በጣም ትልቅ ቦታ የሚፈልግ ነው የሚመስለኝ። ቤት ውስጥ እንዲህ በትንሹ የሚሰጥ አይመስለኝም። ምን ያህል ጊዜ ነው አንቺ ጋር ካበቀልሽ? እኔ ችግኙን ሰው ሰጡኝ ከተከልኩት ሶስተኛ ዓመቱ ነው። ሶስተኛ ዓመቱ ላይ የማበብ ጀምሮ ነበር። አሁን ያው እንደምታየው ፍሬዎች አውጥቷል። ሌላም ደግሞ ሊቀጥል ይኸው እያበበ ነው። እሱም ልክ እንደ ታማሪሎ ይመስለኛል። እየቀጠለ የሚሄድ ነገር ነው እና ደስ ይላል። ትርንጎ ያው እኛ በልጅነታችን በልተነዋል። ሳጣው ከሱ ፍቅር የተነሳ እኔ ብዙ ስፕራይት ጠጥቻለሁ። ስፕራይት ትርንጎ የሚል ነገር ይበራለው ተመሳሳይ ነው ጣዕማቸው። ወጣት ሆኜ ትርንጎን ለማግኘት ስፕራይት በጣም ብዙ እቺ ምንድን ነች? እቺ እንትን ናት፣ አውጥ የሚባል ነገር የቻው መሬት ወደቀው የደረሰ ነሽ የራሱ አውጥ ይባላል። ካንሰርን ይከላከላል። ፍሬዋች ትንሽ ካንሰር የሚከላከል በጣም ጠቃሚ የሆነ ነገር ነው። በልጅነት የነበረ እናቴ ኪማለው አንድ ወዳጅ የሰጠኝ አንድ የተበቀለልሽ ይሄ የሚወድቀው ሁሉ ነው የሚመስለው። በጣም ደስ የሚበላ ዝም ብሎ ነው የሚባለው። በቃ ሲበስል እንደ ቀላ ሲል ሙዝም ይታየኛል። ይሄኛው ኮባ ነው። ሙዝ ከውጭ ለምን ሙዝ እየወለደ ያው ለመንቀልም ሌሎቹን ትጎዳቸዋለች። ስለዚህ ነፃ ሆነ እንደዚህ ውጭ ነው ያደረኩት። ይሄ ሮማን ነው እንግዲህ እስካሁን አላጠራም። ሮማን ብዙዎቻችን በስም ነው የምናውቀው። የሆነ ቀይ ነገር ነው። ስትከፍችው የሆኑ ትንንሽ ፍሬዎች አሉት፣ ፒንክ ቀለሞች። ይሄ በጣም ለጤንነት ጠቃሚ ምግብ ነው። የአበሻ ምግብ ደግሞ ከዚህ ይሰራል። ይሄኛው ማንጎ ነው እንግዲህ ይሄኛው እዚህ ጋር ቆረጥኩት በጣም ምንል እንዳይል አትክልት ከላይ ሲደረስ ወደ ጎን የመስፋት አሁን እንደሱ ግን እውነት ነው። አሁን በጣም ምንል ብሎ ነበር። ይኸውልሽ ከዚህ ከጎንና ከጎኑ ቅርንጫፍ ዝም ብሎ እንደዚህ አንድ ሆኖ በጣም ረዘመ። ለዚህ ብዬ ነው የቆረጥኩት። እዚህ ጋር ካዝሚር ነው ያለው። እንግዲህ በአጭርነቱ እንዲያፈራብን ነው። ይሄ ኦልሞስት 4 ዓመት ሆኖታል። ብዙ አላደገም። ይሄ እንደምታዩ ሄደ፣ በጣም ያው ወደ ሰው ግቢ የሚሄደ ነው። ጀምሯል ማበብ። ፍሬ እናያለን ብዬ አስባለሁ። እንግዲህ ይሄ አባጮማ ወይም ኪድኒ ቢንስ ይባላል። እንደዚህ በትንሽ ዕቃ ላይ የተተከለው ያው አፈሩ እስካሁን ድረስ አልጎደለበትም። ግን እኔ በየጊዜው የቡና አተላውን የእንቁላል ቅርፊት የሚያስፈልጉ ነገሮች አሁን ለምሳሌ ሱፍ ተሸክሽኮ ሽክሻኪውን አደርግለታለሁ። አሁን ለ4ኛ ጊዜ ነው ሲያፈራ። በጣም ጠቃሚ ነገር ነው። እኔ ግን ይኸው ከዚህ ላይ እየለቀምኩኝ እንደዚህ ሾርባ፣ ሩዝ ጋር አልጫ ፍትፍት በጣም ይጣፍጣል። እሱን እየሰራን እንጠቀማለን። እዚህ ጋር ደግሞ ማፈላበት ነው ብዬ የሆነ አንዳንድ ጊዜ ምን እንደዘራው ይጠፋብኝና እስከሚያድሩ ድረስ ጠብቄ ነው የምለያቸው። አሁን ከዚህ ውስጥ ቲማቲሙን ብቻ ነው የለየሁት።
ደግሞ ኮምፖስት እናደርግ በባልዲ እንደዚህ በማዳበሪያ እናጠራቅምና ገልጬ በ15 ቀንም በ10 ቀንም እዚህ ውስጥ ነው የማደርገው። 6 ወር ሲሆን አሁን እዚህ ጋር የምታዩት እነዚህ ከዚህ ውስጥ የወጡ ናቸው። ለቀለባችን ጤፍ እንደሸምተን ስቶር እንደምናረግ እኔ ደግሞ ለአትክልቶቼ ከዚህ ውስጥ እንደዚህ እያወጣሁ ከምን እንደተገኘ ይሄ እንግዲህ እዚህ ኮምፖስት የሚደረገው የአትክልት ልጣጮች፣ የምግብ ትራፊ፣ የቤት ጥራጊ እንጨት። አሁን እነዚህ እንጨቶች ማነደው ለበዓል እጠቀምበታለሁ የአበሻ ወጥ ለመስራት። ሌላው እንዲህ ድቅቅ ያለውን ግን አመዱ የከሰል አመድ ምናምን ሁሉ እዚህ ውስጥ ነው የሚገባው። ምንም የምንጥለው ቆሻሻ የለንም። ይህ የሱፍ አበባ ነው። ሱፍ ዘርቼ ነው እንግዲህ መሬት ለማድረግ ትንሽ አቅም አጥቷል፣ ተረዝሟል። ጠንከር ሲል ወደ መሬት ይደረጋል ማለት ነው።